አየኔ ፍቅር ከ15 ዓመት የናፍቆት ግርፋት በኋላ ላገኝ ስለሆነ በጣም ደስ ብሎኛል። አዎ የኔ ፍቅር እኔ ራሱ እንዴት ንፍቅ እንዳልከኝ አዲስ አበባ እንደገባው ቀጥታ አንተ ጋር ነው። እሺ ማርፎፊል ኖ ሀኒዬ የእንጀራ እናትሽ ነገር እኮ ተው ፊል ዝም በለኝ። የእንጀራ እናቴን አፍ እያወቅ ድጋሚ በዚህ ጉዳይ ማውራት አልፈልግም። እሺ ችግር የለውም በቃ አንቺ ብቻ በሰላም ነይልኝ ቀበልሻለሁ። እሺ የኔ ፍቅር እመጣለሁ። ባይ ሄሎ ፍቅር ወይ እንዴት ነሽ? አለሁልሽ። ጨረሽ ልጅ ወጣሽ ነው? በጣም ደስ ይላል። በቃ እኔም አንድ ከስተመር መጥቶብኝ ነው እየጨራረስኩ ነው። ሾሮ ወስጄ እጠብቅሻለሁ። እሺ የኔ ፍቅር እሺ ባይ። ሰሞኑን የልጄ ሀናዬ ጉዳይ በሐሳቤ ውልብ እያለብኝ ነው። ደግሞ በሐሳብ መታ ልትበጠብጠን ነው? ቆይ እንዴት እንደመልሳት ታውቂ የለ? ተይ እንጂ እንደዚህ አትናገሪ። ምንም ቢሆን እኮ ልጄ ናት። እንደዚህ ስትናገሪ ይከፋኛል። ልጅ እኮ ያጠፋል። ካንተ ይልቅ ፍቅረኛዋን አስበልጣል እንዴ? የመታከሚያ ገንዘብን አውጥታ ለማንም ዘልዛላ የበተነችው? እሱን ለምን ታስታውሽኛለሽ? ይቅር ብያታለሁ እኮ። አንተ ደግሞ ይቅርታ የሚደረግለትና የማይደረግለትን ጉዳይ ለይ። ለአንተ እንዲሆነችማ እኔን ከነነፍሴ ነው አውጥታ ለጅብ የምትሰጠኝ። አሁንስ ተስፋ መሞቴ ነው በቃ። ታክመህ ትድናለህ። በጎበዝ ሐኪሞች ታክመህ ትድናለህ። እሺ አባዬ። ምን ልትል ነው ደግሞ? ያለው ገንዘብ ወጥቶ ይታከም ልትል እንደ ምን አልሽኝ እናቴ? አይ ምንም አይዞህ። ምን ልስራልሽ? ሾርባ ነገር ተይኝ በቃ አያስፈልግም። ሀና ተነሽ እስቲ ከነ ፊሊሞን ሰፈር ማስታገሻ ነገር ይዘሽለት ነይ ቶሎ በይ። ሄሎ ያልኳችሁን አድርጉ። ዋው የኢትዮጵያ ኑሮ ተለውጦ የለም እንዴ? ከኤርፖርት እዚህ ድረስ እንዴት አልጠፋብሽም? ሱንቶ አዲስ አበባችን ግን ዱባይ መስላለች። እንዴት ናፍቀሽኝ እንደነበር ብታውቂ። ደግሞ በጣም አምሮብሻል ከጠበቅኩሽ በላይ። እኔ ራሱ እንዴት እንደናፈከኝ ውዴ።
አይ ፍቅር እንደ ቀልድ ስንት ችግርና መከራ አሳለፈን። ቀላ ትዝ ይልሻል ትምህርት ቤት ክፍል ውስጥ አስቸግሬ መምህሩ ማን የረበሸው ሲል እኔ ነበርሽ የተገረብሽልኝ። ይዛ እሱማ እንዳትባረርብኝ ብዬ ነው። ደግሞ ትዝ ይልሃል ሹራብን አውልቀህ ለእኔ ሰተኸኝ አንተ በሸሚዝ ሆነ ጀርባ እስኪቀላ ስትቀጠቀጥ ያ ይረሳሃል? ያለ ጥፋቴ ስገረፍ ያለቀሽው እንባ እንዴት ረሳዋለሁ? ያለቀስኩት እኮ አንድም የእንጀራ እናቴ ባመጣችሁ ጦስ አንተ መደብደብህ። ሹራቤን እኮ ጠረጴዛው ላውላበት እኮ ነው አጥቤ መች ደረቀልኝ። ከዛም ተቀጠቀጠከትክ። ስንቱን አሳለፍኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራ አይ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። ይገርማል 15 ዓመት እንደ 15 ዘመን ረዝሞብኝ በናፍቆቴ ስገረፍ ኖሬያለሁ። አይ እኔ ፍቅር ይኸው እኔም በነፍስ ደረስኩል። ዛሬ ደግሞ ሀናዬን በህልሜ እያየኋት እንዲሁ ስቃዥን ያደርኩት። ግን ሀናዬ ይህን ያክል ምን ብበድላት እንደዚህ የጨከነችብኝ? ሴት ልጅ እንኳን ወደ አባቷ ናት ነበር ሲባል የምሰማው። የእሷን ነገር እንደው እንዲሁ ብሎ ማለፍ ይሻላል እንጂ በምን ይታወቃል ብለህ ነው? የለም እባክሽ፣ ከሰሞኑ ያለ ወትሮዬ ዝም ብዬ አስባታለሁ፣ እቃዣለሁ፣ እጨነቃለሁ። ሰውየው ምን ሆኗል? እሷ እኮ ከሀገር ተሰዳለች። ማለቴ አንተ ላይ የፈረደችው የሞት ፍርድ እንደ ቀይ ላቅበዝብዟት ራሷን አጥፍታ ሊሆን ይችላል። ኧረ በስመ አብ! የሰይጣን ጆሮ ይደፈን። ምን ስትይ ይሄንን ክፉ ሀሳብ አመጣሽ? እንደው ያለ ምክንያት እንዲያጠፋችን ብዬ እኮ ነው። ተይኝ እባክሽ። ይህች ከይሲ ደግሞ ምን ልትሆን በህልሙ መጣች? ነይ ሰውዬ ነገሩን ጠረጠረ። ሰሞኑን ባህሪው ተቀይሯል። ፍቅር ተነሽ ቆረባ ተነሽ ምትወጂው ሰርቼ ይልሻል። እሺ እኔ ፍቅር ነው ለዚህ ምክንያት ታጣጣቢ ምናምን ቁርስ ሰርቼ ይልሻል። እሱን ትበያለሽ። እሺ ደህና አደርክልኝ። ታጣፊ ተነሽ። እሺ ተነሽ። እኔ የምልህ ፍቅር የአባቴን መቃብር ማየት እፈልጋለሁ። ምን ነው? አይ ምንም። እሺ ማለቴ እንዴት እናውቀዋለን? እንዴት እዛ ሰፈር እንሄዳለን ብዬ ነው። እሱስ መንገድ አናጣም ወይ? የድሮ አባዬ ቤት ሄዶ ያቺን ክፉ ባልንጀራ መጠየቅ ነው። ይሻላል። አይሻልም? እሺ
የተረገመች አሁንም መደወሏን አላቆመችም ማለት ነው። አንቺ ነፍሰ ገዳይ የአባትሽን መታከሚያ ገንዘብ ወስዳችሁ ከፊሊሞና ጋር በልታችሁ ጨርሳችሁታል። አባትሽን ገለሽዋል። ይሄው ፖሊሶች እዚህ እየጠበቁሽ ነው። በገንዘብ መዝረፍ፣ በነፍስ ግድያ እድሜ ልክሽን ዘብጥያ ሊከቱሽ። አንቺ ከሃዲ ነፍሰ በላ እየሰማኸኝ ነው? ከዚህ በፊት በዱር እያስደበደብኩ እኔ ነኝ። አሁን ደግሞ ገንዘቤን ዘርፈኸኛል። ስለዚህ አንተንም እሷንም እገላችኋለሁ። ወይ እናንተ ወይኔ እንጠፋለን። ምንድነው እሱ ንገሪኝ። ለምንም ታለቅሽው? አንዴ ፍቅር ምን ሆነሽ ነው? ምንድነው ንገሪኝ። አራት አስጨንቅኝ በእናትሽ አኒ ምን እኔ ካባ አይሆንም። አይሆንም፣ አትሄጂም። ለምን ሲባል ያቺን አውሬ ፈርቼ ነው የምቀረው? አባቴ እኮ ነው። የአባቴን መቃብር አሳየኝ። ይኸውልሽ ሀና፣ አባትሽ ምንድን ነው? አባትሽ በህይወት ይኸውልሽ፣ እልፍ ተረጋጊ። የምትቆጭበትን ነገር እንዳታረጊ። ቆይ ከኛ ምንድን ነው የምትፈልጊው? ቆይ ምንድን ነው የምትፈልጊው? ምን በድለንሽ ነው ግን እንደዚህ የምታሰቃይ? አንቺ ማለት እኮ እርጉም ሴት ነሽ። ትዝ ይልሻል ያኔ ከአባትሽ ገንዘብ እየሰረቅሽ በእኔ ስልክ ለጓደኞች ገንዘብ ስልክ እንደነበረ? ለሱ በድጋሚ ይቅርታ። ሲጀመር እኮ ይቅርታ ጠይቄሻለሁ አይደል? ይቅርታ ማርገሽልኝ ነበር። ይቅርታ የማይመልሳቸው ግን ጥፋቶች አሉ። በሰዓቱ እኮ እኔም ልጅ ነበር። ከ18 ዓመት በኋላ ልጅነት የለም። ቢኖርም አንቺ የልጅ እርኩስ ነሽ። እባክሽን እሺ፣ ምንም ሳታረጊ አባቴን መቃብር አሳይ። ናፍቆኛል። ምን ነው የአባቷን መቃብር እስከዛሬ ሳታይ? ንገረኝ፣ ምን ይዘጋል? ምን ልትላት ስትል ነው የደረስኩብህ? ከውጭ ቆሜ እኮ ሰማችሁ ነበር። ቃሌን አልጠበኩም። ቃልን ካላከበርክ ምን ብዬህ ነበረ?
የሰጠሽኝን ያክል ዋጋ ብከፍልሽ ደስ ባለኝ ነበር። ለአንቺ የሚሆን ጊዜ ግን የለኝም። አንቺ የሚገባሽ ሞት ነው። ይኸውልሽ የእኔ ፍቅር ሁሉንም የሚያደርጉት አንቺ እንድትኖርልኝ ብዬ እሱን ተይው ልጅ። አንዲት ሚስጥር ለአንቺ ቢነግርሽ ኖሮ እሱም እኔም አንቺም ስትመጪ ሟቾች ነበረ። እናትሽን አደራ በልቼ ሚስት ያገባሁት ወድጄ አይደለም ተገድጄ እንጂ ልጅ። እውነት ነው ሀንዬ፣ ሁሉንም ላንቺ ብለን ያደረግነው። የደስታችን ጊዜ የማይፈጠው ነገር የለም። አቶ አባተ ግን አይኖት ልክ ነህ። በህመሙ ምክንያት ለተወሰነ ጊዜ አይኔ ታውሮ ነበር። መልሶ ግን ያለሁበት ጨለማ ይሻለኛል ብዬ መርጬ ለተወሰነ ጊዜ እንደ አይነ ስውር ለመኖር ተገደድኩኝ። የሚገርም ነው። ቻውሬ እኮ አሰቃየችን። በል ተነስ፣ አሁን ወደ ሕክምና ትሄዳለህ።